ሰላም ጤና ይስጥልኝ የጽናት ሚዲያ ቤተሰቦች። በዚህ በዲጂታሉ ዘመን በማህበራዊ ሚዲያ መስኮች የምንመለከታቸው ፍጹም የሚመስሉ ምስሎችና ከስክሪኑ በስተጀርባ ያለው እውነተኛ የህይወት ትግል መጋጨታቸው አይቀሬ ነው። ዛሬ በመላው የኢትዮጵያ የቲክቶክ መንደር ሰበር አጀንዳ ሆኖ የቀረበው ለብዙዎች የፍቅር ተምሳሌት ተደርገው ሲወሰዱ የነበሩ የታዋቂዎች ተጽዕኖ ፈጣሪዎች የአዶናይና የጃኒ ወይም ስመኝ ገብሩ ድንገተኛ መለያየት ነው። ይህ ዜና ለምን እንዲህ አነጋገረ? ከውሳኔው ጀርባስ ምን አይነት ትምህርቶች አሉ? በጥልቀት እንመለከተዋለን። ጃኒ ወይም ስመኝ ገብሩ ለተከታታዮቿ ባስተላለፈችው ይፋዊ መልእክት ከአዶናይ ጋር የነበራቸው የፍቅር ጉዞ በሰላምና በክብር መጠናቀቁን አብስራለች። ይህ መለያየት ለሌሎች እንደ ትምህርት ሊወሰድ እንደሚገባ የጠቀሰችው ጃኒ ለተከታታዮቿ ያላትን ጥልቅ ምስጋና ገልጻለች። በሌላ በኩል አዶናይ ግንኙነታቸው ማብቃቱን አረጋግጦ ለውሳኔው ምክንያት የሆኑ ነጥቦችን ግን ለግል ምስጢራዊ ሲል ለራሱ ለማስቀረት መርጧል። አድናቂዎቻቸውም ያላስፈላጊ ወቀሳና ጥላቻ ያለውን እውነታ እንዲቀበሉ ጥሪ አቅርቧል። ይህ መለያየት ይፋ እንደተደረገ በማህበራዊ ሚዲያ ኮሜንቶች ስር የታየው ንዝረት እጅግ አስገራሚ ነው። እኛም እንደ ጽናት ሚዲያ የታዘብናቸውን ጥቂት ነጥቦች እንመልከት። አንደኛ፣ የስብዕና እና የአመለካከት ልዩነት። አንዳንድ አስተያየት ሰጪዎች እንደሚሉት የአዶናይ ብሔራዊና ማህበራዊ አመለካከት ከጃኒ ስብዕና ጋር የኬሚስትሪ መገጣጠም አልነበረውም። ይህም ወንድ ልጅ በቋሚነት ሊሸከመው የማይችለውን ማንነት ለጊዜው ሊያሳይ ይችላል ወደሚል መሪር ትችት አምርቷል። ሁለተኛ፣ የዲጂታሉ ዓለም አለመረጋጋት። በድንገት የተከፈተ ምግብ ቤት በድንገት ይዘጋል የሚለው አስተያየት በማህበራዊ ሚዲያ እውቅና ላይ ተመስርተው የሚገነቡ ግንኙነቶች ምን ያህል ተሰባሪ እንደሆኑ አመልካች ነው። ሶስተኛ፣ የሰዎች ቁጭት። ሀገራችን በብዙ ችግር ውስጥ ባለችበት ወቅት ይህ አጀንዳ መሆኑ ያሳዝናል የሚሉ ወገኖች ቢኖሩም ጥንዶቹ ግን በብዙ ወጣቶች ስነልቦና ላይ የነበራቸው ተጽዕኖ ዜናውን አነጋጋሪ አድርጎታል። እዚህ ጋር የጽናት ሚዲያ ትልቁ አስተያየት ምንድን ነው? ፍቅር በስሜት ብቻ ሳይሆን በምክንያታዊና በበሰለ አስተሳሰብ መመራት እንዳለበት ይህ አጋጣሚ ትልቅ ማስረጃ ነው። በቲክቶክ ስክሪን የምናያቸው የጥንዶች ሳቅ አጠቃላይ የህይወታቸውን ገጽታ አይወክልም። እውነተኛው ጽናት የሚፈተነው ካሜራው ሲጠፋና የህይወት ፈተናዎች ፊት ለፊት ሲደቀኑ ነው። አዶናይ እና ጃኒ የራሳቸውን መንገድ መርጠዋል። የዚህ መለያየት ትልቅ ፋይዳ ለተመልካቹ ማህበረሰብ ማንኛውንም ግንኙነት በክብር መጀመርና በክብር መጨረስ እንደሚቻል ማሳየቱ ላይ ነው። የእነዚህ ጥንዶች መለያየት እናንተን አስገርሟችኋል ወይስ የሚጠበቅ ነበር? በማህበራዊ ሚዲያ ላይ የምናያቸው ግንኙነቶችስ ለትዳርና ለፍቅር ምን አይነት ተጽዕኖ አላቸው ትላላችሁ? ሐሳባችሁን በሰለጠነ ቃላት በኮሜንት ግለጹልኝ።